እንደው እንዴት ደስ ይላል፣ ልብንም ያረጋጋል። አላህ ያውቃል። አላህ ልባችንን ያውቃል፣ ፍላጎታችንን፣ ንያችንን አላህ ይመለከታል። ውስጣችን ያለውን ውስጣችን የደበቅነውን እያንዳንዱን ነገር አላህ ጠንቅቆ ያውቃል። አላህ ሁሉንም ያህል። ይሄ ያስደስታል፣ ልብንም ያረጋጋል። ከምንም በላይ ደግሞ የውመል ቂያማ የሚተሳሰበን ጌታ አላህ ነው። አላህን የውመል ቂያማ የሚተሳሰበን እጅጉን ደስ የሚል ስሜት አለው አይደል? አዎ አላህ በሰዎች እጅ አልተወንም። የሚረዝቀን እሱ። እጅግ የሚያሳስበን ሪዝቃችን ከአላህ ተባረከ ወተዓላ ነው። እጅግ የምንፈራው ነጋችንም በአላህ እጅ ነው ያለው። ከዚህ በላይ ልብን ምን ሊያረጋጋ ይችላል? ከዚህ በላይ ውስጥን ምን ያስደስታል? አልሐምዱሊላህ አላህ ያውቃል። የበደሉንን ያስከፉንን አላህ ጠንቅቆ ያውቃል። ሁሉንም አላህ ይመለከታል። ከዚህ በላይ ዱንያ ላይ ምንም ደስታ የሚሰጥ ስሜት የለም። አልሐምዱሊላህ አላህ ለሰዎች አልተሆንም። አላህ ለማንም አልተሆንም። ደግሞ አላህ ጋር ያለው የተሻለ ነው። ወላሁ ኸይሩን ወአብቃ። አላህ ዘንድ ያለው ዘላቂና የተሻለ ነው ይላል። አልሐምዱሊላህ አላህ አለ። አላህ ለማንም አይተሆንም። አልሐምዱሊላህ ምንኛ ማረ ጌታ ነው። አላህ ያስደስታቸው።